ብሎ ራቅ ብሎ ሄደ። ተከታትሎት ተቆመበት ቁሜ ስመለከት ጨለማው ገለጥ ብሎ አገር ይታያል። አገር የገበሬ አገር መስሎ ይታያል። ግን ወለል ያለ ነው። መንጠር ተመንጥሮ እሳት ነዶበት የጠፋ ነው የሚመስል አመዴ ነው የሚመስል አመዴ ለካ ረመጥ ነው። በዚያ ልክ የሰው ልጅ ተሰልፎ ስራ ይሰራል፣ ይባክናል፣ ሴቱ ይፈጫል፣ ይወቅጣል፣ መደቆሾ ይደቁሳል። ወንዱ መሳሪያ በእጁ ይዞ ተጎንብሶ ዝም ብሎ አሰራራቸውም እንደ ሰው አሰራር አይደለም። ጥድፊያ ነው። ቀና ብለው ማየት አይችሉም። ቁጭ ማለት አይችሉም። በዚያች አገር ልክ አይናችን እስታየ ድረስ ህዝብ ተሰልፎባል። ቀና ብለው የማይታዩ በላያቸው ላይ አመዱ ግል ሲል ይታይ። ምንድን ነው ይሄ ነገር? ታይሻል ህዝብ? አዎ እየታየ ነው። ምንድን ነው? ምን እያደረገ ስራ እየሰራ ነው? እንዴ ደግሞ እንደምድሩ ከዚህም ስራ አለ እንዴት አለ። ክፉ የሰራን በክፉ ስራ ይገኛል፣ በጎ የሰራን በበጎ ስራ ይገኛል። አሁን ሰንበትን የሚሽሩ ናቸው። ሰንበትን የሚሽር ነዋ። ሰንበትን የሚሽር ሁሉ የሆነ ቦታው የስራ ቦታ ነው የሚሰጠው። ይሄ በመጣፍም ስንነገር ኑሯል። እንዴ እንደዚህ ነው የሚደረግ እንዴ? አዎ ይሄ ነዋ። አመድ ለአመድ ረመጥ ለረመጥ ሲንከባለሉ አያርፉም። ሌትና ቀን አይታወቅም። እነዚያ ነው እንጂ ይህን አልተረዳውም። ሌት ይኑር ቀን ይኑር አልተረዳውም። ጨለማውም ጨለማ ነው፣ ብርሃኑም ብርሃን ነው እንጂ ይሄን ሌትና ቀን መፈራረቁን አላውቅም። እንደዚህ ነው እንደሚደረግ እና ዛዲያውን እንግዲህ እንዲህ ብለው ምንስ ይበላሉ? እንዴትስ ይሆናሉ? የምን መብል እርፈት የላቸውም እንኳን መብል በየጊዜው ቀና ማለት የማይችሉ መቀመጥም መቆም የማይችሉ የሰንበት ቅጣት ይሁን። ሰንበትን የሻረ ሁሉ እንዲያውም የቦታው ጠቧቸዋል። ይሄ ሁሉ በሰንበት ሲቀጣ በሌላው ኃጢአትማ እንዴት ሊሆን ነው? በሰንበት ይሄ ሁሉ ሲቀጣማ ምን የሚጸድቅ ሰው ይገኛል? ለመሆኑ ሰንበትን የሚያከብራለ? አልወደም ያፍታል እንዲህ ዞር አለ። ለመሆኑ ሰንበትን የሚያከብራለ? ሰንበትን አክብሮ የሚድናል? ለመሆኑ እንደውም ቦታ ይሰጣቸዋል። ጠቦታ እዚህ ወዲያ እንዲየ ምርር ብዬ እያዘንኩ እያለቀስኩ ተመለስን። ይበቃናል እንግዲህ